መኖርን በመወለድ ያልጀመረ ሰው ሆኖ በሰዎች መካከል ከመወለዱ ከ700 ዓመት በፊት በኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ በነቢዩ ኢሳይያስ ትንቢት የተነገረለት በትንሿ መንደር በይሁዳ ቤተልሔም በከብቶች ግርግም ከድንግል ማርያም የተወለደ በሥጋ መወለድ መኖርን ብሎ ያልጀመረ ፍጡር ያልሆነ ከሥላሴ አካል አንዱ ሆኖ ከፍጥረተ ዓለም በፊት የነበረ በቆላስይስ ምዕራፍ 1 ከቁጥር 15-17 ጳውሎስ እንደተናገረው እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ሥልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ብሎ ፍጡር ያልሆነ የፍጥረታት ሁሉ ፈጣሪ እንደሆነ ስለ ኢየሱስ ክርስቶስ ጽፏል። በተጨማሪም ኢየሱስ ክርስቶስ ራሱ ምድር ወርዶ አፈር ዘግኖ በሠራው አካል ውስጥ በመንፈስ ቅዱስ አማካኝነት ተጸንሶ ሰው ሆኖ ወደ ሰዎች ምድር ሰዎችን ለማዳን ከመምጣቱ በፊት ቃል እንደነበረ፣ ቃልም በእግዚአብሔር ዘንድ እንደነበረ፣ ቃልም እግዚአብሔር እንደነበር በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 2 ላይ ተናግሯል። በቁጥር 3 ላይ ሁሉም ነገር በእርሱ እንደሆነ እና ከሆነውም አንዳች እንኳን ያለ እርሱ እንዳልሆነ በመናገር ኢየሱስ ክርስቶስ ከፍጹም ሰውነቱ በዘለለ ፍጹም አምላክ መሆኑን ጽፏል። ኢየሱስ ክርስቶስ አምላክነቱን እንደ መቀማት ሳይቆጥርም የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ብሎ ጳውሎስ በፊልጵስዩስ ምዕራፍ 3 ከቁጥር 6 እስከ 8 ተናግሯል።